ለታሪኬን ሁሉም ነገር እንዳሰበው አልሆነም። ቅድስት ጋር ሳያስበው 5 ዓመት ሞላው። በፍቅሯ ታሰረ። ሁሉን ነገር ሰጥታው ሁሉንም ነገር ትነሳዋለች። ሁለመናዋ የእርሱ እንደሆነ ትነግረዋለች። እንደፈለገ እንዲያዝበት ፈቅዳለታለች። ይሁንና ታዛዡ እሷ ሳትሆን እርሱ ነው። ውብ ከናፈሮቿን እንደፈለገ አድርጓቸዋል። ውብ ፀጉሯን በሎጋ ጣቶቹ ተርመስምሶበታል። እንደ ጦር የሚዋጉ ጡቷን እንዳይፈርጥ በስስት ተንከባክቧቸዋል። ታች ውብ እግሮቿን ጥፍሯን በስስት ዳሷቸዋል። እጆቿን ወደ ባቶቹ እየሰደደ የውስጥ ሱሪያን ሲነካው ድንገት ተስፈንጥራ ራስ ነበር ትሆንበታለች። እሷ ግን የለች፣ ሂዳለች። ቅድስት እርሱ ፊት እንዲህ ብትሆንም ከዓይኗ ሲሰወር እንባዋን እያዝረበረበች ወደ መሸሸጊያዋ ትሮጣለች፣ ወደ እናቷ። እሷም እቅፍ አድርጋ ትወሽቅና እንባዋን ታብስላታለች። የተበላሸ ማንነቷ በልጇ ነው አዲስ የሆነው። የቆሸሸና ያደፈ ገለባ በእርሷ ነው ንጹሕ የሆነው። ስለዚህ ነው ቅድስት ብላ ስም ያወጣችላት። ቃል ከአንደበቷ ሳይወጣ አንገቷን እያሸተተች በ5 ጣቷ በፀጉሯ ጅማት እያስለመለመቻት ኃጢአቷን አሰሪላት፣ ወደ ድንግል ማንነቷ መልሳት፣ ከነፃነት ባህሯ ከእውነተኛው መንደር ተወስዳትና በእውነት አጥምቃ ታስተኛታለች። ጊዜ ታስታውሳለች። ቅድስትን በወለደች ሰሞን የአባቷ ማንነት ያሳስባታል። በትዝታ ትነጉድ ነበር። ጊዜ መርካቶ ነው ጅበቷ። 7ኛ በሴተኛ ዳሪነት ነው ዘመኗን ሙሉ ያሳለፈችው። የማንም እድፉን አራግፎባታል። በኃጢአት ያናወዘ ማንነቱን ማሳረጊያ አድርጓታል። የሴተኛ ዳሪ አሳዛኝ ድርሰቶችን አነፍንፋ እያነበበች አሳዛኝ የሆነ ሕይወቷን ታቅፋ ኑራለች። ከአንዴም 2 ማንነታቸው ከማታውቀው ወንዶች ልጆች አርግዛ ነበር። አሽቀንጥራ ጥላለች። አሁን ስታስብ ያነበበቻቸው መጽሐፍት አሳሪ እንጂ እነሱን አጀግነው ከታሰሩበት አስቀያሚ ጭቃ ኑሯቸው መንጭቆ እንዲላቀቁ ስለማያደርግ ባነበቡ ቁጥር ይበልጥ የተተበተቡ መውጫ ቀዳዳ ያሳጣቸዋል። ዛሬ ከጊዜ ወደ ጊዜ የሴተኛ ዳሪ ቁጥር ማሻቀብ በሀገሪቱን ድፋምና ቆሻሻ አስተሳሰብ ባያሌው እየጨመረ መሆኑን ማሳያ ነው። ስለዚህ የድፉንና ቆሻሻውን የሚደፋበት ቦታ ይፈልጋል። እሷም የነሱ ቆሻሻ መድፊያ ገንዳ እንደሆነች የገባት ቅድስትን ስታረግዝ ነው። ስታረግዝ ከትብታቧ አላቋት በረሪ የሚል መንፈስ ከርኩስ ኑሮ አባረራት። ጊዜ ከባህር ዳር ብንሆን ከሚባል ደግ ሰው ተገናኘች። ልጇ ተቀበላት። ሴት ልጅ ተገላገለች። ቅድስት አለቻት። በልጇ መታደሷን በሁለንተኗ እያበሰረች ድንግልና ሲመለስ የታወቃት የእጅጋው